አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሀገሬ ልጆች ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ያው አዲስ ቻናል ከፍቻለሁኝና እስኪ ቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የቻናሌ ተከታይ እንድትሆኑ ጋብዛችኋለሁኝ። ያው ለዩቱብ አዲስ አልነበርኩም። ያው በፊቱ ዙዙ ሀበሻ ቻናሌ ተዘግቶብኝ ነው። ሊመለስም ላይመለስም ይችላል። ግን ያው በዚህ በአዲሱ መጥቻለሁ። በአዲስ ማለት ነው እና በአዲስ ተስፋ በአዲስ ሞራል ምናምን መጥቻለሁኝ። ኢንሻአላህ በዚህኛው ቻናሌ ጥሩ ነገር የምሰራበት አላህ ያድርገኝ። እንደምሰራበትም ሙሉ ተስፋ አለኝ ኢንሻአላህ። ምክንያቱም ካለፈው ቻናሌ ብዙ ኮርሶችን ወስጄ በዚህኛው ቻናሌ ነው የመጣሁትኝና ያ ሊመለስም ላይመለስም ይችላል ብያችኋለሁኝ። እና ውድ ቤተሰቦቼ ገና አልሆናችሁም ስትሆኑ ውድ ቤተሰቦቼ የድሮዎቹ በቃ ወደዚህኛው መታችሁ ሰብስክራይብ ላይክ እንደምታደርጉኝ ተስፋ አድርጋለሁኝ። አበረታቱኝ። አዲስ ሰው ደግሞ ማበረታታት አለባችሁና ግን እንዴት እንደሚደብር ከ13 ሺህ ተከታይ አሁን ከዜሮ መጀመር ማለት አስባችሁታል? ሞራሌን የወረደውና አበረታቱኝ ውዶቼ። አይከፈልበትም። ባህር አየር ምናምን ለመውሰድ ብትል ባህሩ እንዴት እንደሚያምር በዛውም ላሳያችሁ ብዬ ነው። እንደ አይነት ቦታዎች በጣም ደስ ይላሉ። በቃ አእምሮን ሰላም ያደርጋሉ ምናምን ጥሩ ሀሳብ ውስጥ አእምሯችን ውስጥ ይመጣልና በዚህ አየር በዚህ ሁኔታ ነው በአዲስ የመጣሁት ኢንሻአላህ። እና ውዶቼ ያው እውነት ለመናገር እንደ አዲስ መጀመር ማለት በጣም ከባድ ነው። ከዜሮ እንደገና መነሳት ግን አንዳንዴም ትምህርት አይደለው። ምክንያቱም ከአሁን በፊት ያኛውን ስጀምር ብዙ ነገር አለ ማለት ከባድ ነበር። አሁን ግን ያው ማለት እንደ አዲስ እንትን ማለት ነው እንጂ የሚከብደው ይሄ ስለ ዩቱብ ነገር ምናምን አለ አይደለ? የሆነ ነገር ተስፋ ካልቆረጥን እንደሚሳካ እርግጠኞች ከሆን እንፈልግበት ደረጃ እንደምንደርስ አይቼበታለሁ። በዛኛውና አልሐምዱሊላህ ሰርቻለሁኝ። በዛ ያው ግን ስህተት የሰራሁት ነበርና ዩቱብ ደግሞ ስህተት አይፈልግም አይ ነው። እና በዚህኛው ኢንሻአላህ በራሴም ስለምመጣ በቪዲዮም በራሴ እወጣለሁኝና አሪፍ ነገር እሰራለሁ ብዬ ስላሰብኩኝ ከዚህ በኋላ በአሪፍ እመጣለሁኝ። ከዛ ያው በራሴ ሲሆን ደግሞ አሪፍ ላይ እንደምደርስ ተስፋ አድርጋለሁ። እናንተም አበረታቱኝ ውድ ሀገሬ ልጆች ቅመሞችዬ። ቅመሞች ራሳችን እርስ በራሳችን ካልተበረታታን ሲጀመር ማናቸውም በነገራችን ላይ ብዙ ጊዜ እይታ የሚኖረው ይሄ በቃ ታዋቂ ላይ ነው እንጂ እንደዚህ እኛ የማንታወቀው ላይ ምናምን እይታ ያን ያክል የለም። ብቻ ግን ተስፋ ካልቆረጥን የምንፈልግበት እንደምንደርስ በዛ ስለማመን እስከምንችለው ድረስ መሞከር አለብን። እስከምንችለው ማለት ነው። በፊትም ያው ያንኛውን ስከፍት እዛ ደረጃ ደርሳለሁ ብዬ አልጠበቅኩም። ግን በሚገርም ሁኔታ 13 ሺህ ተከታዮችን ሳበራ ያው ብዙ ነው አይደለም ለኔ ግን ብዙ ነው። ምክንያቱም በቪዲዮ ሳልወጣ በዛ ላይ ስራዬ ያው ከመዳም ቤት ሆኜ የራሴ ስራ ያ ሆኖ ሳለ በትርፍ ሰዓቴ ወይም ደግሞ በትንሽ ሰዓቴ ነው ያንን የምሰራውና ያ ማለት አሁን ደግሞ ኢንሻአላህ ሀገር ገብቼ በራሴ ሰዓት ሙሉ በራሴ ጊዜ ሀገሬ ላይ ገብቼ እንደምሰራ ስለማቅ ነውና እንደ አዲስ የጀመርኩት እንጂ ሰው ቤት ላይ ሆኖ በጣም ከባድ ነው። ምክንያቱም እዚህ ብዙ ሀሳብ አለብን። በዛ ላይ የስራ ሀላፊነቱን ለመወጣት ስንል ግዴታ እዚህ ላይ ነው ፎከስ የምናደርገው። ዩቱብ ላይ አናደርግም ስራችን ላይ ስለሆነ የመዳም ቅመሞች ያው ብዙም ስንሰራ ያን ያክል ከልባችን ሆነን ምናምን ብንሰራ የምንፈልግበት እንደርሳለን። ግን አሁን ደግሞ ሀገር ላይ ሲሆን ደስ እያለኝ ነው የምሰራው በደስታ ምናምን። ያው ትንሽ ወራቶች ናቸው ይቀሩኝ እዛ እስከሚሄድ ድረስ የተወሰነ ሰብስክራይብ ለመምላት ነውና እናንተ ደግሞ አበረታቱኝ። ምክንያቱም አዲስ ሰው ካበረታታን የሆነ ለአዲሶቹ ሞራል እንሰጣለን ምናምን። እውነት ለመናገር እኔ አሁን ላይ ያን ያክል ምንም ነው የማይመስለኝ። ዋናው ነገር ሰብስክራይብ ማብዛቱ ሳይሆን
የምንሰራቸው ቪዲዮዎች እይታ አላቸው የላቸውም የሚለው ነው ዋናው ቁም ነገሩና እንግዲህ ቪዲዮ ከዚህ በኋላ የዛሬው ሳይሆን ከዚህ በኋላ አሪፍ ቪዲዮ ሰርችላችሁ እናንተም እኔን ለማበረታታት የምትበቁ ይሆናል ብዬ አስባለሁኝ። እይታ የሚኖረው በዛ መንገድ ስለሆነ ሰው ሲወደን ነው ሲመቸው ነው እና ሰብስክራይብ የሚያደርገው እኛ በምንፈልገው ወይም አድርጉን ስላልን ስላልሆነ ለዛ ነው ማለት ነው። እዚህ ጋር ሰማዩን ዙም አድርጌው ነው እና እንዴት ነው ደስ አይልም? ግን እንደ አይነት አየር ያለበት ቦታ መሄድ እንዴት ወላሂ ደስ እንደሚል ቤት መታፈን የለመድን ሰዎች እንደዚህ ወጣ ስንል ቢስሚላ ያለው ረሃ በጣም ነው ደስ የሚለው። ሰላም አለው። ተመለሱ ሁላይልም ያው እዚህ ለካ ጠዋት ላይ ነው የሄድነው ሳንተኛ አድረን ምናምን እና ያው እንቅልፍም ስላለ ምናምን የግዴታ መመለስ ስላለብን ግን አርፍደን ተመለስን። ያው ቤታችን ስንደርስ እና በጣም ደስ ይል ነበረ። ጅዳችን እንደዚህ ዘና ታደርጋለች እና በዚሁ ጥሩ አየር እየጋበዝኳችሁ አወራኋችሁ። ይሄን ያክል መቆያ መሰለኝ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ አብሬያችሁ የቆየሁት ዙዙ ኩይን ነኝ። ዙዙ ሀበሻ የለችም። ያው ዙዙ ሀበሻዊት በሚለው ቻናሌ ግን ብዙ ሰዎች ታውቁኛላችሁ። በተለይ ቅመሞች ብዙ ጓደኞች የነበራችሁ ያው እንደ አዲስ እንደምንተዋወቅ ተስፋ አደርጋለሁኝ። ግን የሆነ እንትን ድምጽ አለ የቲቪ ሙዚቃ መሰለኝ ከፍተው ክላሴ ድረስ ይመጣል ይሰማ ቪዲዮ ላይ ይግባ አላቅም። ከገባም እንግዲህ እንደ አዲስ ቪዲዮውን ሪከርድ ማድረግ ነው ያለኝ ምርጫ። ምክንያቱም ይሄ ቪዲዮ ሪከርድ ያደረኩት ቪዲዮውን ከሳምንት በኋላ ከሰራሁት በኋላ እና ቪዲዮውን በሪከርድ እያረኩት ያለው ምክንያቱም አይመችም እዛ ቦታ ላይ አይደለም ቪዲዮ በድምጽ ለመቅዳት እንትን አየሩ ራሱ ንፋሱ ራሱ ይሄ ድምጻችን እንትን ይለዋል። እያያችሁ ከሆነ እጂ ንፋሱ እንትን እያለው አበይን ራሱ ማለት ነው እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ በየላችሁበት ሰላማችሁ ይብዛልኝ። ከዚህ አየር ጋር ስለቆያችሁ ደስ ብሏችኋል ብዬ አስባለሁኝ እና አብሽሩልኝ። መልካም ነገር ሁሉ ተመኘውላችሁ። አብሽሩ። ሰላም አለይኩም። ቆይ ስትከታተሉ ለነበራችሁ ከልብ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስከሚያልቅ ተከታተሉኝ። ከልቤ ነው ምስጋናዬ። እንግዲህ ለቻናሌ እስኪ አዲሶች እስከ ስንት እስከምገቡ ልበላችሁ እስከ መቶ ድረስ እስከምደርሱ ለእኔ ዋጋ አላችሁ በሚለው ማለት ነው። አመሰግናለሁ።